ከ120 በላይ የሚሆኑ እጅግ ድንቅ የሆኑ ጥንታውያኑ ውቅር አብያተ ክርስቲያናት በትግራይ ይገኛሉ። ከነዚህ መካከል አንዱ የሆነው ዳንኤል ቆርቆር ገዳም ነው። እነዚህ ውቅር አብያተ ክርስቲያናት ከ5ኛ እስከ 6ኛ ክፍለ ዘመን ባሉ ዘመናት እንደታነጹ ታሪክ ይናገራል። ከነዚህ አንዱ የሆነው ዳንኤል ቆርቆር ገዳም በሐውዜን በገርአልታ ክላስተር በድጉም ከተማ አቅራቢያ ይገኛል። በዚህ ዳንኤል ቆርቆር የሚገኝበት ተራራ ሁለት ገዳማት የሚገኙ ሲሆን እነሱም ዳንኤል ቆርቆርና ማርያም ቆርቆር ይባላሉ። ወደዚህ ገዳም ለማውጣት አስቸጋሪ ቢሆንም ወጥተህ ከምታገኘው ደስታና ፎይታ ሐሴት የሚገናኝ አይደለም። ወደ ትግራይ በምትመጡበት ጊዜ ዳንኤል ቆርቆርና ማርያም ቆርቆር እንድትጎበኙ በካላንደራችሁ ውስጥ ይቀመጥላችሁ። እንደዚህ አይነት መረጃ እንዲደርሳችሁ ይህ አካውንት ፎሎ በማድረግና ቪዲዮውን ላይክ በማድረግ ለሌሎችም እንዲዳረስ ሪፖስት በማድረግ ይተባበሩ።